በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የልደት በዓል ትርጉም የተለያዩ የጌታ ልደት ስዕላትን ስንመለከት አብዛኛውን ጊዜ ሕፃኑ ኢየሱስ ክርስቶስ እጅግ ጨለማ በሆነ ግርግም ውስጥ ተኝቶ መሳሉን እናያለን። በእርግጥም እርሱ በዙሪያው ባለ በጣም ጥቁር ቀለም ተከቧል። እዚያው ላይ ከፍ ብሎ ግን አንዲት ብሩህ የብርሃን ኮከብ ብርሃኗን በእርሱ ላይ ፈንጥቃ ትታያለች። ምን ጊዜም ቢሆን ጥቁር ቀለም በስዕላት ላይ ሲውል የሚገልጸው በጌታችን በኢየሱስ ክርስቶስ ትንሣኤ ድራሹ የጠፋውን የጨለማን ኃይል፣ የኃጢአት ኃይልና የሞትን ኃይል ነው። ይህ ለመሙላት የሚጠብቀውም በእርሱ ብርሃንና ሕይወት ነው። ስለሆነም በግርግሙ ውስጥ በተንሰራፋው ጥቁር ጨለማ መካከል የዓለም ብርሃን የሆነው ጌታ ተኝቷል። መላእክቱ የኢየሱስ ክርስቶስን ልደት አስመልክተው ለእረኞቹ ያበሰሯቸው ብስራት በሌሊት መበሰሩ በውስጡ ትርጉም ያዘለ ታላቅ መልእክት እንዳለው ልብ ማለት ያስፈልጋል። ጊዜው ሌሊት የሆነው ፀሐይ ስለጠለቀች ብቻ አይደለም፣ ዓለሙ በመንፈሳዊና በሞራላዊ ጨለማ ውስጥ ስለነበረም ነው። ብዙ ጊዜ ነገሮች በጣም ጨለማ የሚሆኑበት ጊዜ ነው እግዚአብሔር ራሱን በእኛ ውስጥ የሚገልጽልን። በመጽሐፍ ቅዱስ ውስጥ ብዛት ያላቸው ጠቃሚ ክስተቶች የተከናወኑት በሌሊት ነው። ለምሳሌ እስራኤላውያን ከፈርዖን የግፍ አገዛዝ አርነት ወጥተው ወደ ምድረ ርስት መጓዝ የጀመሩት በሌሊት ነው። ሳሙኤል ለእግዚአብሔር ሕዝብ ነቢይ ይሆን ዘንድ በእርሱ መጠራቱን የሰማው በሌሊት ነው። እግዚአብሔር አንዳንድ ጣፋጭ መዝሙራትን ለዳዊት የሰጠው በሌሊት ነው። ቅዱስ ጳውሎስና ሲላስ በፊልጵስዩስ ወህኒ ቤት ውስጥ ሳሉ ጸሎትና የምስጋና መዝሙር ለእግዚአብሔር ሲያቀርቡ ጊዜው ሌሊት ነበር። እግዚአብሔር መልአክ በሕልም ለዮሴፍ ተገልጦ ስለ ኢየሱስ ክርስቶስ ልደት የነገረው በሌሊት ነበር። ኢየሱስ ክርስቶስ በቤተልሔም ሲወለድና እግዚአብሔር መልአክ ያንን ታላቅ የምስራች ማለትም እግዚአብሔር ከኛ ጋር ሆነ የሚለውን ያበሰረው በሌሊት ነው። የኢየሱስ ክርስቶስ ልደት የተከናወነው በዓመቱ ውስጥ እጅግ በጣም ጨለማና ረጅም በሚባሉት ሌሊቶች ውስጥ ነው። ታኅሳስና ጥር እንደ አውሮፓውያን ዘመን አቆጣጠር በዓመቱ ውስጥ ረጃጅሞች የሚባሉት ሌሊቶች መሆናቸው በሚገባ ይታወቃል። የክርስቶስ ልደት በውድቅት ሌሊት መሆኑ ለኛ የሚነግረን በጣም ጠቃሚ ጉዳይ አለው። የሚነግረንም ጥቅጥቅ ባለው ሌሊት ውስጥ የእግዚአብሔርን ኃይልና ክብር ማግኘት እንችላለን። በልደቱ ስዕል ላይ ባለው በጥቁሩ ግርግም ውስጥ አንዲት ብሩህ ኮከብ ማብራቷን ልብ በሉ። ጌታችን ኢየሱስ ክርስቶስ ወደዚህ ዓለምና ወደኛ ጨለማ የመጣው የዓለም ብርሃን ለመሆን ነው። በእኛ ሕይወት ውስጥ ብዙ ጊዜ ከሌሊት ጋር እንጋፈጣለን። ተስፋ በመቁረጣችን ላይ ሌሊት ይመጣል። በሞራል ድካማችን ላይ ሌሊት ይደርሳል። በምንወዳቸው ሰዎቻችን ላይ በህመም ሌሊት ይመጣል። ጭንቀታችን ውስጥ ወይም ሐዘናችን ላይ ሌሊት ይመጣል። ብቸኝነት ወይም ወንጀለኛነት ሲከበን ምሽት ይደርስብናል። ይሁን እንጂ የልደቱ መልእክት ከነዚህ ጥቋቁር ደመናዎች በላይ ነው። ፀሐይ ወጣበታለችና የዓለም ብርሃን የሆነው ኢየሱስ ክርስቶስ እኛን ከጨለማው ገዥ ነፃ ሊያወጣን ወደ እርሱ ብርሃናዊ መንግሥት ሊያስገባን ወደኛ ሕይወት ለመምጣት እየጠበቀን ነው። ጌታ እንዲህ ብሎናል፣ እኔ የዓለም ብርሃን ነኝ፣ የሚከተለኝ የሕይወት ብርሃን ይሆንለታል እንጂ በጨለማ አይመላለስም። ዮሐንስ ወንጌል ምዕራፍ 8 ከቁጥር 12። ፍርሃቶቻችን በሙሉ በቤተልሔም ሌሊት ውስጥ በተወለደው በአንድዬ ተበትነዋል። ወደ ሞት መቃብር የወረደው ኋላም ተነስቶ ፊተኛውና መጨረሻው ሕያው ነኝ፣ ሞቼም ነበር፣ እነሆም ከዘላለም እስከ ዘላለም ድረስ ሕያው ነኝ በማለት የተናገረው እርሱ ነው። ስለሆነም የመቃብሩ ሌሊት እጅግ ብሩህ ወደ ሆነ ብርሃን ይቀየራል። አንድ ሰው እንዲህ በማለት ጽፏል፣ እነዚህ ሁሉ ዓመታት ተስፋዎችና ፍርሃቶች ዛሬ በአንተ ሌሊት ውስጥ ተገናኙ። እጅግ ድንቅ የሆነው ስጦታ እንዴት በዚህ ጸጥታ ውስጥ ሊሰጥ ቻለ? ስለዚህ እግዚአብሔር አምላክ ለሰው ልብ የመንግስቱን በረከቶች አደለ። በእርግጥም የልደት በዓል የስጦታ መለዋወጫ ቀን ነው። የልደት በዓል ታላቁ አሳዛኙ ነገር
በሚሊዮኖች የሚቆጠሩ ሰዎች የዚህን የልደት በዓል የተለያዩ ስጦታዎችን መክፈታቸውና ስለ ልደት በዓል ምንነት የሚገልጸውን አንድ ስጦታ መዘንጋታቸው ነው። የአንድ ስጦታ እጅግ አስፈላጊያቸው ነው። ያለዚህ አንድ ስጦታ ሕይወት ባዶ ናት። ያ ስጦታም ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። በራይን ወንዝ ላይ ከሚገኙ ታላላቅ ቤተ መንግስታት በአንድ ውስጥ ሊደረግ ስለታሰበው ጥምቀት የተነገረ አንድ በጣም ታዋቂ ታሪክ አለ። በዚህ ቤተ መንግስት ውስጥ የሚኖረው የተከበረ ሰው ወንድ ልጅ የሚጠመቅበት ቀን ስለሆነ በመላው ዓለም ውስጥ የሚገኙ ክቡራን እንግዶች ወደ ቤተ መንግስቱ መድረስ ጀመሩ። ሁሉም ነገር ዝግጁ ሆኗል። ድንገት ሁሉም ሰዎች የሚጠመቅ ሕፃን አለመኖሩን ማረጋገጥ ቻሉ። የዕለቱ በዓል ዋና ጉዳይ እንደዋዛ ተዘነጋ፣ ጠፋ፣ ቸል ተባለ። ከዚህ በኋላ ግን ሕፃኑን ይፈልጉት ጀመር። በመጨረሻም ሕፃኑን በእንግዶች ኮቶች እንደተሸፈነ በአልጋው ላይ ተኝቶ አገኙት። እንግዶቹ የተኛውን ሕፃን ሳያውቁ ወይም ተሳስተው በኮቶቻቸው ሸፈነውት ነበር። ዛሬም ቢሆን እኛ በሕፃኑ በኢየሱስ ክርስቶስ ላይ እያደረግን ያለነው ይህንን አይደለምን? እኛ እርሱን ሙሉ ለሙሉ በዚህ ዘመን ርካሽ ማስጌጫ ወረቀቶች ሸፍነነዋል። በእኛ የእብድ ሩጫ ስጦታዎቻችንን እንገዛለን፣ አሁንም እንገዛለን። በዚህ መካከል ከስጦታዎች ሁሉ የሚበልጠው እጅግ ታላቅ ስጦታ እንረሳዋለን። ቅዱስ ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 9 ከቁጥር 15 ላይ ስለማይነገር ስጦታው እግዚአብሔር ይመስገን በማለት ጽፏል። እግዚአብሔር ለኛ የሰጠንን አንድያ ስጦታ እርሱም ልጁ ኢየሱስ ክርስቶስን ካልተቀበልነው መጥቶ በሕይወታችን ላይ እንዲነግስ ካልጋበዝነው ምንም እንኳን በዘንድሮ የልደት በዓል የምንቀበላቸው የዚህ ዓለም ስጦታዎች እጅግ የበዙ ቢሆንም ፈጽሞ ሊያስደስቱን አይችሉም። ሁሉም መጨረሻቸው ሰልባጅ ተራ ውስጥ ነው። እኛም ያለ ኢየሱስ ክርስቶስ እንቀራለን። እዚህ ላይ በአንድ ወቅት ያነበብኳቸው ሁለት ድንቅ ታሪኮች ላካፍላችሁ ወዳለሁ። አንድ ጊዜ አንድ ቄስ በየዓመቱ የልደት በዓል ዋዜማ ቤተክርስቲያኑን የሚያደምቁ ትላልቅ ብሩህ መብራቶችን በቤተክርስቲያኑ ጉልላት ላይ ለማብራት ወደዱ። ቄሱ አንድ ቀን ለዲያቆኑ እንዲህ አሉት፣ መብራቶቹ በየዓመቱ በልደት በዓል ዋዜማ ላይ ብቻ የምናበራቸው ለምንድን ነው? ዓመቱን ሙሉ በየዕለቱ የማናበራቸው ለምንድን ነው? ከዚህ በኋላ በእርሳቸው ሐሳብ ይስማሙና ያሰቡትን አደረጉት። ማለትም ያን መብራት በየዕለቱ እንዲበራ አደረጉት። ከዚህ በኋላ መብራቶቹ በየዕለቱ ይበሩ ጀመር። በብርሃን የደመቀው በቤተክርስቲያኑ ጉልላት በጨለማው ላይ እንደ እግዚአብሔር ጣት ወደ ሰማይ ሽቅብ ያመለክት ጀመር። ከዚህ በኋላ ቄሱ ስለ አንዲት የባሏን ሕመም መንከባከብ አቅቷት ቅስሟ ሊሰበር ጥቂት ስለቀራት ሴት ተነገራቸው። ቄሱ ይህችን ሴት ለመጠየቅ ወደ ቤቷ ከሄዱ በኋላ ሆስፒታል ልታሰኙ ይገባሻል አሏት። በዚህ ጊዜ ሴቲቱ ወደ ቤቷ መስኮት ተጠግታ መጋረጃውን ገለጠችና በረከት ወደሚታየውና በብርሃን ወደ ደመቀው ወደ ቤተክርስቲያኑ ጉልላት አተኩራ ትመለከት ጀመር። ከዚያም ለቄሱ እንዲህ አለቻቸው፣ የእግዚአብሔርን መንግሥት ማየት እስከምችል ድረስ በዚሁ ቀጥላለሁ። በሌላ ምሽት የቄሱ ቤት መዝጊያ ተቆረቆረ። ቄሱ መዝጊያውን ሲከፍቱ አንዲት የ18 ዓመት ልጃገረድ ወደ ቤት ውስጥ ዘለቀች። በጣም የተበሳጨች ትመስላለች። ከዚያም እዚያ ማዶ ጉልላቱ የሚያበራው ቤተክርስቲያን የእርሱ ቤተክርስቲያን ነው በማለት ጠየቀቻቸው። አዎን አሉ ቄሱ። እርሷም ከጎዳናው ዳር ከአንድ ባለትዳር ሰው ጋር የመኪና ውስጥ ተቀምጬ ነበር። ጥቂት ራሴን ለማስደሰት የፈለኩ ይመስለኛል። ድንገት መብራቶቹ ድምቅ ብለው በሩ። እኔም ያንን የሚያበራ ጉልላት ስመለከት አንድ ነገር ከውስጤ ሲቀዘቅዝ ታወቀኝ። በዚህ ጊዜ ላደርገው የቻልኩት ነገር ቢኖር ከመኪናው ውስጥ መውጣት ብቻ ነበር። ደደብ ነበርኩ ማለት ነው አለች። ቄሱም ደደብ አልነበርሽም፣ ልክ እንደዚያ ጉልላት ደማቅና አንጸባራቂ እንጂ ብርሃኑ ባንቺ ውስጥ ነው አሏት። ዮሐንስ ወንጌልን የመጀመሪያ ምዕራፍ ስናነብ እንዲህ የሚሉ ቃላት እናገኛለን። ለሰው ሁሉ የሚያበራው እውነተኛው ብርሃን ወደ ዓለም ይመጣ ነበር። በዓለም ነበረ፣ ዓለሙም በእርሱ ሆነ፣
ዓለሙም አላወቀውም። የእርሱ ወደ ሆነው መጣ፣ የገዛ ወገኖቹም አልተቀበሉትም። ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ሥልጣንን ሰጣቸው። ዮሐንስ ወንጌል ምዕራፍ 1 ከቁጥር 9 እስከ 12። ዛሬም ቢሆን ጌታችን ኢየሱስ ክርስቶስ የእግዚአብሔርን የይቅርታ፣ የፍቅር፣ የሰላምና የዘላለም ሕይወት ብርሃን በጨለማ ሕይወታችን ውስጥ ለማብራት እየጠበቀን ነው። ስለሆነም በዚሁ ታላቅ የልደት በዓል ከስጦታዎች ሁሉ የሚበልጠው ታላቅ ስጦታ ተቀብላችኋል። ለኛ ካለው ፍቅር የተነሳ የእግዚአብሔር ልጅ የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ በሌሊት በቤተልሔም ተገኝቷል። እርሱም በበዛው መለኮታዊ ብርሃኑ ቢያጥለቀልቀን እንታወር ነበር። ስለዚህ እርሱን ልንቀበለው ግድ ነው። የዓለም ብርሃን የሆነው አምላክ ጨለማችንን ብርሃን፣ መሰልቸታችንን በተስፋ፣ ሞታችንን በሕይወት፣ የጠለቀች ጀንበራችንንም በመውጣት ይለውጥልን ዘንድ እንፍቀድለት። የእስክንድርያው ቅዱስ ቀለሜንጦስ እርሱ የመጣው የጠለቀች ጀንበራችንን ሊያወጣልን ነው እንዳለ የምናጠቃልለው በሚቀጥለው ታዋቂ ግጥም ነው። ቅዱስ የቤተልሔም ልጅ ሆይ ወደኛ እንድትወርድ እንጸልያለን። ኃጢአታችንን ደምስስልንና ወደኛ ግባ። ዛሬ በእኛ ውስጥ ተወለድ። ታላቅ የምስራች ቃል የተናገሩትን የልደት መላእክትን ሰማቸዋለን። አቤቱ ወደኛ መጥተህ ከእኛ ጋር ኑር። ጌታችን አማኑኤል ሆይ ለሁላችንም መልካም የልደት በዓል ይሁንልን። ወስብሐት ለእግዚአብሔር።